ይህ ነው ቲኬት የምንቆርጠው የኛታ ላይ ያሉት እጣዎችን ማለት እንዴት ቲኬት እንቆርጣለን። እዚህ ጋር ላሳያችሁ። ፈርስት ያው በመጀመሪያ ቪዲዮ አካውንት ከፍተናል። አሁን ያው ሎጊን እናደርጋለን ማለት ነው። ባሉ አካውንቶች ልግባ ዝም ብዬ gmail.com ራይት እዚህ ጋር ስንመጣ ሆም ይሄን ይመስላል። ከላይ ስታዩ ይሄኛው ሆም መነሻ ማለት እና ደግሞ ምን ያህል እንትናችሁ ላይ ዋሌታችሁ ላይ ያለውን ነው የሚያሳየው። 2074 ብር ዲፖዚት የተደረገ ነው ዋሌት ውስጥ እዚህ ውስጥ ገብተሽ ዲፖዚት የምታደርጊው ነው ማለት ነው። እነኚህ ሶሻል ሚዲያዎች ያሉ ሶሻል ሚዲያዎች እኛን ኮንታክት የምታደርጓቸው ሶሻል ሚዲያዎች ናቸው። ከዛ የፈልጋችሁትን እጣ ሰርች ታደርጋላችሁ። ራፍልስ ወይም ደግሞ ኤጀንቶችን የምትፈልጓቸው ኤጀንቶች ለምሳሌ በጣም ታማኝ የሆኑ ኤጀንቶች ሊኖሩ ይኖራሉ። እነሱን ሰርች አድርጋችሁ ታገኛላችሁ። ኤጀንት ማለት የራሱን እጣ የሚሸጥ ማለት ነው። የራሱን እጣ የሚሸጥ ሰው ኤጀንት ይባላል። እና የኤጀንቶችን ወኪሎች ወይም ደግሞ እዚህ ጋር ሊስት ተደርገው ነው። እነዚህ ሳምፕሎች ናቸው። እዚህ ጋር ሊስት ተደርገው ነው ያሉት። ለምሳሌ ይሄኛው ኤጀንት ቢፈልገው እንደዚህ ገባለው። ኢቭን ፎሎ ታደርጋላችሁ፣ ኤጀንቶቻችሁን ፎሎ ታደርጋላችሁ። ደግሞ የእናንተ ሪቪው ይጠበቃል ማለት ስለዛ ኤጀንት አገልግሎት የእናንተ ሪቪው ይጠበቃል። ትኬት ቆራጮች ሪቪው ነው ምን አይነት ስህተት እንደሰራ ምን አይነት ስኬት እንዳሳካ ሌሎች ሰዎች እንዲማሩበት ማለት ሪቪው ታደርጋላችሁ ማለት ነው። ፎሎ ታደርጋላችሁ ከተመቻችሁ። ኢቭን ይሄ ሊስት የሚያደርገው ሆም ላይ ለምሳሌ እነኚህ እጣዎች የሚመጡላችሁ የከተሞቻችሁ ማለት ለምሳሌ አዲስ አበባ የምትኖሩ ከሆነ ወይም አርባ ምንጭ የምትኖሩ ከሆነ የአርባ ምንጭ የሚመጣላችሁ። ግን እዚህ ጋር የሚመጣው ሊስት የምትፈልጉት ለምሳሌ ሀገር አቀፍ የሚሰራ ሰው ሊሆን ይችላል። ሀገር አቀፍ መስራት የፈለገ ሰው ሊሆን ይችላል። የእሱን ሊስት ነው አጠቃላይ የሚመጣው ማለት ነው። ማለት እነሱን ጨምረው ነው ሊስቶች የሚመጡት። የሎኬሽንን እና የኤጀንቶች ፎሎ ያደረጋችኋቸው ኤጀንቶች ራፍሎች ወይም ደግሞ እጣዎች ናቸው የሚመጡላቸው። ኤጀንቶችን ኢቭን በዚህ መልክ እንትን ብለው የእነሱን የራፍሎች ምን ያህል ራፍል እንዳላቸው መቁረጥ የምትፈልጉትን እንትን ትላላችሁ ማለት ነው። ጀነራሊ የኛታ ማለት ኢኮመርስ ሆኖ በዕጣ መልክ ወይም በትኬት መልክ ሰዎች እቃቸውን ወይም ደግሞ አይተሞችን መሸጥ የሚችሉበት ፕላትፎርም ነው ማለት ነው የኛታ። በዚህ መልክ እንደዚህ ሆኖ እንዴት ነው ትኬት የምንቆርጠው? ትኬት የምንቆርጠው ለምሳሌ ሊስት ተደርጓል። ይሄኛው የዚህኛው ኤጀንት ነው ማለት ነው። እነኚህ እንትኖች ከዛ ምንድነው የማደርገው? ቀጥታ እገባለሁ። አንደኛውን ነካለሁ። ሲገባ እዚህ ጋር የአፓች ሞተር ነው እና ኢሜጆች አጠቃላይ እዚህ ጋር ወደ ሳይድ እያደረኩ ማየት እችላለሁ ማለት ነው። ማየት እችላለሁ። ፕለስ ደግሞ ስለ እጣው ያለውን እንትን በሙሉ እንትን ያደርጋል፣ ግልጽ ያደርጋል፣ ያሳያል ማለት ነው። ምን ያህል ጊዜ ቀረው ለመውጣት ማለት ነው። ምን ያህል ጊዜ ቀረው። ሶሻል ሚዲያዎችን እዚህ ጋር አክሴስ ማድረግ ሼር ማድረግ ትችላላችሁ። እዚህ ጋር ሼር አለ። ዋትስአፕ ላይ ቴሌግራም ላይ ሼር ማድረግ ትችላላችሁ። ወይም ደግሞ ሊንኩን እንትን ብላችሁ ኮፒ አድርጋችሁ ወደ በሜሴጅ በቴሌግራም በተለያየ በሜሴጅ በኖርማል መላክ ትችላላችሁ ለሰው እና በሙሉ ዲስክሪፕሽን አለው። ዲስክሪፕሽን ለጊዜው እዚህ ጋር እንትን አልሆነም፣ ግልጽ ብዙ አልተጻፈበትም። ግን ዲስክሪፕሽን አለው። ኤቭሪቲንግ ምን ያህል ወጪ ገቢ ነው ምን ያህል ነው እንትን የሚለው እና ደግሞ ያለው ህግ
ምን አይነት ህግ ነው ያለው? እና ደግሞ ወደ ታች ስትወርዱ ተጫዋቾች የተመቻ ማለት ከእናንተ ጋር ያሉ ተጫዋቾች እነማን ናቸው? ለምሳሌ ይሄ እሸቱ ይላል ስንት ቁጥር እንደያዘ ታያለህ። ደግሞ ሌላ ብዙ ተጫዋቾች ካሉ ተጫዋቾችን ታያለህ። እዚህ ጋር ሰማያዊ የተሸጠ ቲኬት ነው። ቁጥሮችን ትመርጣላችሁ እዚህ ጋር ለምሳሌ ቁጥር ሁለትን ቁጥር ስድስትን መረጥኩኝ። ከዛ በኋላ ባይ እላለሁ ማለት ነው። መጀመሪያ ግን ዲፖዚት ማድረግ አለብኝ ዋሌት ላይ ገብቼ ዋሌት ላይ እዚህ ጋር አለ እነኚህ ትራንዛክሽኖች ናቸው እስካሁን የተደረጉ ዋሌት ላይ ዋሌት ይመስላል ባንክ ዲፖዚት ነው የምናደርገው ባንኮች እዚህ ጋር ይመጣሉ። ለጊዜው አልተሟሉም ለዛ ነው የማይመጡት። ባንክ ሊስት ይመጣል ከዛ አማውንቱን ትራንዛክሽን ነምበሩን ከዛ ከጋላሪ ትራንዛክሽን ፕሩፉን አፕሎድ በማድረግ በአንድ እና በሁለት ሰዓታት ገደማ ውስጥ ቬሪፋይ ይደረግና ዋሌታችሁ ይሞላል ማለት ነው። በዛ እንትን ታደርጋላችሁ ትኬቱን መቁረጥ ትችላላችሁ ማለት ነው። እዚህ ጋር የፈለጋችሁት ነው አለበለዚያ ይሄኛው ቲኬት እንትን አያደርግም አይከፍትላችሁም ማለት ነው። እዚህ ጋር ሰማያዊ አድርጎ አይከፍተውም። ከዛ ዋሌታችሁ ላይ ባላንስ መኖሩን ቼክ አድርጎ ነው እንትን የሚያደርገው እና እዚህ ጋር እንትኑን ማግኘት ትችላላችሁ ማለት ነው። የተለጠፈው በማነው እዚህ ታች ላይ ወርዳችሁ ወይም ደግሞ የዚህ እንትን እጣ ባለቤት ማነው ኮል ታደርጋላችሁ የፈለጋችሁትን ሰው ማለት ነው። በዚህ መልክ ለምሳሌ ልቁረጥ እዚህ ጋር ባይ አንዱን ቲኬት ልቁረጠው አንዱን ቲኬት በ500 ብር 500 ብር ስነካ አሳይን የተደረጉ ሻጮች ሊኖሩ ይችላሉ። ማለትም ፌስ ቱ ፌስ እየሄዱ እንትኖች የእጣ ባለቤቶች ሻጮችን አሳይን ያደርጋሉ ማለት የኢትዮጵያ ሰው አብዛኛው በእንትን ብቻ አይደለም የሚሰራው ዲጂታል ብቻ አይጠቀምም። ስለዚህ ዲጂታል ለማይጠቀሙ ሰዎች ፌስ ቱ ፌስ እየሄዱ እንትን የሚያደርጉ ሴልስ ሜን ሊኖሩ ይችላሉ። ሴለሮች ወደ እናንተ ሊመጡ ይችላሉ እና ሴለሮች ደግሞ የራሳቸው ኮሚሽን አላቸው ከሻጩ እና ይሄ ሴለር እናንተን ያስተዋወቃችሁ ሴለር ከሆነ ለምሳሌ ይሄ ሴለር ከሆነ ይሄ ሴለር አስተዋውቁልኛል። በራሳችሁ ገብታችሁ ከሆነ ባይ ዳይሬክትሊ ትላላችሁ እዚህ ጋር ትመርጣላችሁ ማለት ነው። ይሄ ሴለር ኦር ባይ ዳይሬክትሊ ሌሎች ሴለሮች እዚህ ጋር ሊስት ሊያደርጉ ይችላሉ። እና ከዛ ፓርቼዝ ቲኬት ለምሳሌ እዚህ ጋር ፓርቼዝ ቲኬት እላለሁ ማለት ነው። ይሄኛው ሌላ ለሴለር የሚመጣ ሜሴጅ ነው ለእናንተ አይመጣም ሴልስ ስትሆኑ የሚመጣ ነው። ተሳክቷል በተሳካ ሁኔታ ተገዝቷል ማለት ነው። ቲኬቱ አሁን የመረጥነው ቲኬት 3 ቁጥር ነው 3 ቁጥር እንትን ብሏል ማለት ነው። አሁን ክሊክ ማድረግ አልችልም። ማንም ሰው ክሊክ ማድረግ አይችልም። የሰውን የተያዙት በሰማያዊ ወጣ ብዬ ስመለስ ሰማያዊ ያደርገዋል። የራሴ ስለሆነ ነው እንትን ያደረገው ሰማያዊ ነው እንትን የሚያደርገው ሰማያዊ እና ቁልፍ እዚህ ጋር ያለች ምልክት የምትመጣ ከሆነ ተሽጧል ማለት ነው። ያ ቲኬት እና ሌሎችን ከፈለጋችሁ እንደዚህ ታደርጋላችሁ። ፕላስ ደግሞ እንዲህ ነው የምትከታተሉት ቲኬቶች አለ የገዛችኋቸው ቲኬቶች እዚህ ጋር ሊስት ያደርጋል። አሁን 3 ቁጥር ቅድም እንትን ያልኩት ነው ሲገባ ቲኬቱ አክቲቭ ነው ሲሪያል ነምበር አለው። ትራንዛክሽን አይዲ አለው። ዲቴል የራፌሉ ዲቴል አለው ሎኬሽኑ እና ፕራይዙ ምን እንደሆነ ዊን ቻንሱ ጭምር እንትን ብሎ ተቀምጧል ማለት ነው። እንደዚህ ቲኬቱን ማየት ትችላላችሁ። ከፈለጋችሁ ሪሲቱን የገዛችሁበትን ሪሲት ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ ፒዲኤፍ ብላችሁ ቲኬቶቻችሁን ዳውንሎድ ማድረግ ትችላላችሁ ማለት ነው። ማወቅ እዚህ ጋር በዳውንሎድ መያዝ ትችላላችሁ ወይም ደግሞ ሼር ማድረግ ትችላላችሁ ቲኬቶቻችሁን። ይህን ይመስላል።
በቀጣይ ቪዲዮ እ፣ እንዴት ነው አሸናፊ የሚታወቀው በምን አይነት እንትን ነው አሸናፊ የሚታወቀው የሚለውን ነገር እንትን ማድረግ ይሆናል፣ ማሳወቅ ይሆናል፣ ማሳይ ይሆናል። እስከዛ ጨርስ ፒስ